ሩሩነሽና የህልሜ ማኅደረ ስብሐት ቅድስት ልደታ ለማርያምና ደብረ መድኃኒት መድኃኔዓለም ቤተክርስቲያን በ1916 ዓ.ም በአቡነ ሳዊሮስ ተመሰረተ። አሁን ያለው ህንጻ ቤተክርስቲያን የተጀመረው በ1919 ዓ.ም ሲሆን የተጠናቀቀው ከ3 ዓመት በኋላ በ1922 ዓ.ም ነው። ታቦቷ የመጣችው ከግሸን ደብረ ከርቤ ማርያም ነው። ቅዳሴ ቤቱ ሲከበር አቡነ ሳዊሮስ እኔ ይህችን ደብረ የተከልኳት እከብርባት እበላባት እመሰገንባት ብዬ አይደለም፣ ደብተራም ቄስም ዲያቆናት ሳመጣችሁና ሳስገባችሁ ገፈን እንበላለን ብላችሁ አትዳፈሩ፣ ስሟንም ማኅደረ ስብሐት ብያታለሁ ብለው አወጁ። በ1976 ዓ.ም በፊት በገዳም ስርዓት ብቻ መስተዳደር የነበረውና አሁን ላይ ከማኅደረ ስብሐት ቅድስት ልደታ ለማርያም ጋር በአንድ የአስተዳደር ሰበካ ጉባኤ የሚመራው የደብረ መድኃኒት መድኃኔዓለም ቤተክርስቲያን የተቆረቆረው በ1930ዎቹ መጀመሪያ አካባቢ ሲሆን መስራቹም አለቃ በዛብህ ወንድሙ ይባላሉ። የደብሩ ተክለ ሳዊሮስ ሰንበት ትምህርት ቤት በ1957 ዓ.ም ህዳር 7 ቀን በአቶ ሀረጋዊ መለሰ ተመሰረተ። ቤተክርስቲያኗ በአዲስ አበባ ሀገረ ስብከት በስተደቡብ ከሜክሲኮ አደባባይ ከፍ ብላ ትገኛለች። ልጅሽ ልሁን ድንግል ከስርሽ አልጥፋ